ሰላም ጤና ይስጥልኝ። የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከመቼውን ጊዜ በላይ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ እንግሊዘኛን እንዲሁም ሂሳብንም ጨምሮ መማር ለምትፈልጉ ሁሉ ይዳረስ ዘንድ ሁላችንም የራሳችን የበኩላችን ግዴታ እንድንወጣ ከወዲሁ ላሳስብ እወዳለሁ። በተለይ ከዚህ በፊት ስንጠቀምበት የነበረ ዋነኛው ቻናል ለሞኔታይዝ ብቁ ስላልሆነና እገዳ ስለተጣለበት በዚህኛው ቻናል እሱን ለመተካት ስላሰብን እናንተ በዚች 2 ሳምንት ውስጥ አሁን ያሉ ሰብስክራይበሮች ብዛት ከመቶ ምናምን በላይ ነውና ስለዚህ 500 እና ከዛም በላይ ስለሚያስፈልገን ሁላችሁም የበኩላችሁን ትብብር ትወጡ ዘንድ ኃላፊነታችሁን ትወጡ ዘንድ ራሳችሁ ሰብስክራይብ በማድረግ ለሌሎችም ሼር አድርጋችሁ ሰብስክራይብ እንዲያደርጉ የእናንተን መልእክት ታስተላልፉልኝ ዘንድ ከወዲሁ አሳስባለሁ። ከዚህ በፊት ተከታተሉኝ የነበራችሁ እህቶቼ፣ ወንድሞቼ ወዳችሁና ፈቅዳችሁ እንዲሁም ደግሞ የምትማሩት ትምህርት እናንተን ገዝቷችሁ ወይም ስቧችሁ ትማሩ የነበራችሁ ሁሉ ከዚህ በላይ የተሻለ ትምህርት እንሰራበትና እንሰጥበት ዘንድ የእናንተ መልካም ትብብር ያስፈልገናልና ሁላችሁም ሰብስክራይብ በማድረግ ትተባበሩ ዘንድ የዘወትር መልእክቴን አስተላልፋለሁ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ በኦንላይን ባላችሁበት ሁናችሁ መማር ለምትፈልጉ ሁሉ ትምህርቱን በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኦንላይን እየሰጠን እንገኛለን። እናንተም በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ ሁሉ እናደርጋለን። ለጀማሪዎች ልዩ ትኩረት እንሰጣለን። ዛሬ ደግሞ ይዤላችሁ የመጣሁት የየ ፊደልን የብዙዎች ችግር የሆነችውን ፊደል በመጠቀም ቃላት መመስረት እንዴት እንችላለን የሚለውን አብረን እናያለን። እስከ መጨረሻው አብራችሁ ይቆዩ። እዚህ ጋር እንደምታዩት የመጀመሪያ የ ፊደል አለች፣ ሁለተኛዋ ዩ ፊደል አለች፣ ሶስተኛዋ ይ ፊደል አለች፣ አራተኛዋ ያ፣ አምስተኛዋ የ፣ ስድስተኛዋ ይ፣ ሰባተኛዋ ዮ ፊደል አሉ። ከዚህ ጋር ተመሳሳይ ፊደሎች አሉ። እነሱ እነማን ናቸው? የመጀመሪያዋ የ ፊደልና አምስተኛዋ ፊደል ተመሳሳይ የ ተብለው ይጠራሉ። ሶስተኛዋ ይ እና ስድስተኛዋ ይም በተመሳሳይ ድምጽ ይ ተብለው ይጠራሉ ማለት ነው። ስለዚህ በእነዚህ መሰረት እዚህ ጋር የተዘረዘሩ ቃላቶችን እናነባለን። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያው እንደምታዩት የ የመጀመሪያ፣ ለ የመጀመሪያ፣ ም ስድስተኛ። ስለዚህ መጀመሪያ የ እንላለን። ከዛ ለን ስንጨምርበት የለ ይሆናል አይደለ? የለ ከዛስ ም ጨምሩበት በአንድ ላይ የለም የሚል ቃል ይሰጠናል። እዚህ ጋር እንደምታዩት የ የመጀመሪያ ነው፣ ጋ አራተኛ ነው፣ ራ አራተኛ ነው። ስለዚህ መጀመሪያ የ እንላለን። ከዛ ጋን ስንጨምርበት የጋ ይሆናል አይደለ? የጋ ይሆናል። ከዛ ራ ስትጨምሩበት ደግሞ የጋራ የሚል ቃል ይሰጠናል። የጋራ። እዚህ ጋር እንደምታዩት ደግሞ የ የመጀመሪያ ነው፣ ሉ ሁለተኛ ነው፣ በቀኝ በኩል ቅጥያ ያለው ማለት ነው። ም ስድስተኛ ነው። ስለዚህ መጀመሪያ የ ከዛ ሉ የሉ ከዛስ ም የሉ ም ጠበቅ እናድርግና የሉም የሚል ቃል ይሰጠናል። እዚህ ጋር ደግሞ የ የመጀመሪያ፣ ሰ የመጀመሪያ፣ ው ስድስተኛ። ስለዚህ የ ብለን ከዛ ማን ነው የምናስከትል? ሰ የሰ ከዛስ ው የሰው የሚል ቃል ይሰጠናል። ወደ ሁለተኛው ስንሄድ የችኛዋ ሁለተኛዋ ፊደል ዩ የመጀመሪያ ነች፣ ጋ አራተኛ፣ ን ስድስተኛ፣ ዳ አራተኛ። ስለዚህ ዩ ሁለተኛው ነው። ስለዚህ ዩጋ እንላለን። መጀመሪያ ዩ እና ጋን በአንድ ላይ ስናገጣጥሟቸው ዩጋ ከዛ ስንጨምሩበት ዩጋን ይላል አይደለ? ዩጋን ከዛ ዳ ጨምሩበት ዩጋንዳ የሚል ቃል ይሰጠናል። ዩጋንዳ። እዚህ ጋር ደግሞ ዩ ሁለተኛ፣ ሀ የመጀመሪያ፣ ን ስድስተኛ፣ ስ ስድስተኛ። ስለዚህ መጀመሪያ ዩ ከዛ ሀ ዩሃ ከዛ ን ጨምሩ ዩሃን ከዛ ስ ስትጨምሩበት ዩሃን ያላችሁ ጋር ስ ስትጨምሩ ዮሐንስ የሚል ቃል ይሰጠናል ማለት ነው። ዮሐንስ። ከዛ ዩ ሁለተኛ፣ ኒ ሶስተኛ፣ የ አንደኛ፣ ን ስድስተኛ። ዩ ካልነ በኋላ ኒ እንላለን። ዩኒ ከዛ የ ዩኒዬ ከዛ ን ዩኒየን የሚል ቃል ይሰጠናል። ዩኒየን። እዚህ ደግሞ ዩ ሁለተኛ፣ ክ ስድስተኛ፣ ሬ አምስተኛ፣ ን ስድስተኛ። ስናነብ እንዴት ነው የምናነበው? ዩ ብለን ዩክ ሁለቱን መጀመሪያ እናነባለን። ዩክ ከዛ ሬ ስንጨምርበት ደግሞ
ዩክሬን ማንቀረ ን ዩክሬን ዩክሬን የሚል ቃል ይሰጠናል። ወደ ሶስተኛዋ ይ ስንሄድ ደግሞ ይ መጀመሪያ ሄ እዛ ን ይ ሶስተኛ ሄ አምስተኛ ን ስድስተኛ። ስለዚህ ይ ከዛ ሄ ይሄ ከዛስ ን ጨምሩበት ይሄን የሚል ቃል አልሰጠንም? ይሄን የሚል ቃል ይሰጠናል። ይሄኛው ደግሞ መጀመሪያ ይ ከዛ ላ አራተኛ ከዛ ል ስድስተኛ ይ ሶስተኛ ነች ይ እንላለን። ላ ስንጨምርበት ይላ ከዛስ ልንጨምሩበት ምን ይላል? ይላል የሚል ቃል ይሰጠናል። ይሄ ደግሞ ይ ከዛ ዞ ከዛ ታ ይ ስድስተኛ ነው፣ ዞ ሰባተኛ ነው፣ ታ አራተኛ ነው። ስለዚህ ስናነብ ይና ዞን በአንድ ላይ ይዞ እዛ ታን ጨምሩበት ይዞታ የሚል ቃል ይሰጠናል ማለት ነው። እዚህ ጋር ደግሞ ይ ስድስተኛ ቅ ማለት ሶስተኛ ቅ ስድስተኛ ር ስድስተኛ መጀመሪያ ይ እንላለን። ከዛ ቅን ስጨምሩበት ይቅ ከዛስ ር ስጨምሩበት ይቅር የሚል ቃል ይሰጠናል። አራተኛዋ ያ ላይ ስንሄድ ደግሞ ያ የመጀመሪያ እንደምታዩት አራተኛ ነው፣ ለ የመጀመሪያ ነው፣ ው ስድስተኛ ነው። በአንድ ላይ ለማንበብ መጀመሪያ ያ ከዛ ለ ያለ ከዛስ ው ስንጨምርበት ያለው የሚል ቃል ይሰጠናል። ያለው እዚህ ጋር ደግሞ ያ አራተኛ ዚ ሶስተኛ ድ ስድስተኛ ነው። መጀመሪያ ያ እንላለን። ከዛ ያዚ ከዛ ድ ጨምሩበት ያዚድ የሚል ቃል ይሰጠናል። እዚህ ጋር ደግሞ ያ አራተኛ ሬ አምስተኛ ድ ስድስተኛ። ስናነብ እንዴት ነው የምናነባቸው? መጀመሪያ ያ ከዛ ሬ ያሬ ከዛ ድ ጨምሩበት ያሬድ የሚል ቃል ይሰጠናል። እዚህ ጋር ደግሞ ያ አራተኛ ም ስድስተኛ ራ አራተኛ ል ስድስተኛ። መጀመሪያ ያና ም ባንድ ላይ ያም ከዛ ስራ ጨምሩበት ያምራ ከዛ ል ጨምሩበት ያምራል የሚል ቃል ይሰጠናል። እዚህ ጋር የምትባለዋ ከመጀመሪያው ላይ የለም የጋራ የሉም የሰው እያልን ስለመሰረትነ አምስተኛዋን እዚሁ እንዳለች ለማሳየት ያክል ነው እንጂ ቃል መመስረት በመጀመሪያ አይቻልም። በየፊደል በመጀመሪያው ነው ቃል መመስረት የሚቻል እንጂ በአምስተኛዋ የፊደል መጀመሪያ ላይ መጣ ቃል መመስረት ስለማትችል እሷን እናልፋትና ወደ ስድስተኛዋ ይ ፊደል እንሄዳለን። ስለዚህ መጀመሪያ ይ ከዛ ሁ ሁለተኛ ን ስድስተኛ ነው። እዚያ የምታዩት ቃል ስናነበውም ይሁ ሁለቱን ማለት ነው። ከዛ ን ስንጨምርበት ይሁን የሚል ቃል ይሰጠናል። እዚህም ጋር እንደምታዩት ይ ስድስተኛ ነው። ይሄ መሃል ላይ ያለው ፊደል ሀ ነው የሚባለው፣ የጉሮሮ ድምፅ ሀ ነው የሚባለው። ከዛ ው ባንድ ላይ ይኸ ሁለቱም ባንድ ላይ ይኸ ከዛ ው ትጨምሩበት ይኸው የሚል ቃል ይሰጠናል። ይኸው። ይሄ ደግሞ ይ ስድስተኛ መ የመጀመሪያ ር ስድስተኛ ይ ስድስተኛ መ ይመ ሁለቱም ባንድ ላይ ይመ ከዛ ር ጨምሩበት ይመር የሚል ቃል ይሰጠናል። ይሄኛው ደግሞ ይ ስድስተኛ ስ ስድስተኛ ፋ አራተኛ። ስለዚህ ይናስ ይስ ከዛ ፋ ጨምሩበት ይስፋ ይላል ማለት ነው። ይስፋ። ይቺ ደግሞ የመጨረሻዋ ዮ ነች። ዮ ሰባተኛ ና አራተኛ ስ ስድስተኛ። መጀመሪያ ዮና ን ወይም ዮና ና ዮና ከዛ ስ ስጨምሩበት ዮናስ የሚል ቃል ይሰጠናል። እዚህም ጋር እንደዛው ዮ ሰባተኛ ና አራተኛ ታ አራተኛ ን ስድስተኛ። መጀመሪያ ዮና ከዛ ታ ዮናታ ከዛ ን ጨምሩበት ዮናታን የሚል ቃል ይሰጠናል። እዚህም ጋር ዮ ሰባተኛ ሴ አምስተኛ ፍ ስድስተኛ። መጀመሪያ ዮሴ ከዛ ፍን ስጨምሩ ዮሴፍ የሚል ቃል ይሰጠናል። ሌላው ዮ ስድስተኛ ዮ ሰባተኛ ር ስድስተኛ ዲ ሶስተኛ። መጀመሪያ ዮር እንላለን ዮር ከዛስ ዲ ጨምሩበት ዮርዲ የሚል ቃል ይሰጠናል ማለት ነው። ቤተሰብ እንደዚህ እያደረግን በቀላሉ ከመጀመሪያው ከፊደላት ጀምረን ቃላት ምስረታ በአጫጭር ፊደሎችና እንዲሁም ደግሞ በቀጣይ አረፍተ ነገሮችን አጫጭር አረፍተ ነገሮችን ማንበብና መጻፍ፣ ረጅም አረፍተ ነገሮችን ማንበብና መጻፍ እንዲሁም ረጅም ጽሁፉን ማንበብና መጻፍ ሌሎችንም የምናስተምር ይሆናል ማለት ነው። እናንተ ይህንን ቻናል ሰብስክራይብ በማድረግ ቪዲዮ ላይክ እና ሼር እያደረጋችሁ ለጀማሪዎች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ሁላችሁም ሰብስክራይብ እያደረጋችሁ ተተባበሩ ዘንድ መጀመሪያ ላይ መልእክቱን እንዳስቀመጥኩላችሁ ሁሉ ድጋሚ መልእክቱን መድገም ስለማያስፈልግ ነው። አደራላችሁ ወዳለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።